ወስጉድ ዩቲዩብ እንደምን አላችሁ እንደምን ሰነበታችሁ እንደሃን ያለም አሰቡት ሰው 10 ቪዲዮ ተደልቶበት ክራሽ አድርጎት እንደ አዲስ ሲመለስ የዩቲዩብ 10 ቪዲዮ ለቲክቶክ 90 ቪዲዮ ነው ሰውት ሃርድ ዲስክ ፌል በማድረጉ ምክንያት መሰለኝ ዩቲዩብ ያቆምኩት 10 ቪዲዮ እኮ ባይዘው ማንጋ ነኝ ዩቲዩብ ሲጀምር ባይዘው ያመጀመረው እንግዳው ነበርኩኝ አስጀመረችኝ አይ አንተማ ማቆም የለብህም ብላ አሁን ደግሞ አስቀጠለችኝ የኔ የምን ጊዜም ሰፖርት አንተ እግዚአብሔር ነው ማለት ዩቲዩብ ምናምን ስለ ይሄ አይደለም ሪሉ ነው እውነታው እንደዛ እና በጣም ከ10 ቪዲዮ በኋላ በጣም ኢነርጂ ፈለኩና አሳቡት ደግሞ የዩቲዩብ ኮንተንት 10 ቪዲዮ እኔ ደግሞ በቃ ኳሊቲ አሪፍ ለማድረግ ስለምፈልግ በቃ እንትን እያልኩኝ እኔው ተመልሰናል አይ ሆፕ ዛሬ ቪዲዮያችን እንግዲህ ሀያት ናስር ጋር እላም አረ ሴክሲ ሆነሻል እና ዛሬ እናፈጥራለን ባይዘው ከሚኪ ጋር በጣም ብዙ ታሪክ ነው ያለው እኔ ግን ማለት አንድ ቀን ፖድካስት ላይ የኛ የግቢ ታሪክ ቁጭ ብለን እንድናወራው ያበደ ኮንተንት ያለው እሺ ጋገባበት እኔ ኤዶም እስኩ ምናምን አረነ ወንጭ ሄደን እግዚአብሔር ከመሬኩ ነው እና ቀላል ገባበት እኔ እንገራችሁ የኛ የግቢ ታሪክ ቢነገር ሁሉም ብሎ ነው የሚሰማው እግዚአብሔር ከባድ ጀማ ነበር በጣም እግዚአብሔር እስከ ከግቢ ከዩኒቨርሲቲ እስከዚህ እንግዲህ ቆይተናል አሁን ደግሞ እና ነገራችሁ ምን እንደው ማናጀሪ ነው እንዴት በቃ በጣም ሞቲቬትድ የሆንኩት በዚህ አመት የሷ ማናጀር በመሆኔ ነው ምክንያቱም ለምትወዱት ሰው መስራት በጣም is not easy እግዚአብሔር በሚያውቀው እና ለዩቲ ደግሞ መስራት በጣም ደስ ይያለኝ በቃ እንደዚህ እያልኩ ነው የምሰራው እና በቃ ፊጠራው ጋር እዛው እንገናኝ አሁን እዛው ስናፈጥር ምናምን ያለውን ቫይብ እናሳያችኋለን ሀያት አንድ እንትን በይ ዩቲዩብ እንድጀምር በጣም ፈልጋለሁ 4 ቪዲዮ ነው የፖስተችው ላስት ታይም የፖስተትኩላት እኔ ነኝ ከዛ በኋላ በ4 ቪዲዮ 94000 ፎሎወር አላት እና ሀያት በጣም ዩቲዩብ እንድሰራል ይፈልጋሉ ለራሷ ማለት ነው ኢንሻአላህ እና ይሄ ፍቅራቸውን መግለጫ አንድ ነገር ነው ይሄ ቪዲዮ ስንት ላይክ ያገኘ ነው አንቺ ወደ ዩቲዩብ የምትመለሽው በምን ላይ ዩቲዩብ ላይ ነው እኔ የቲክቶክ ሰው እንዳልሆንኩ ታውቂያለሽ ዩቲዩብ ላይ ይሄ ቪዲዮ ስንት ላይ እኔ ድሮ 1000 ምናምን እንደነበረ እኮ ነው አለቀ 300 ላይክ አለ እንደ 300 ላይክ እሺ አረ አንቺ ፋን እንደሌለሽ ነው እንዴ ብታሰይ ባይዘዊ አሁን ማንንም ያምነው ዩቲናስ እንዴ ነው ቻፕስቲክ ተቀባው ከፈሰሰ አልቆታል ፈሱ ስማ ልቆርጠው ነው ጭራሽ እግዚአብሔር እንደዚህ አሬ ባለፈው ሙሉ አልነበር እንዴ እግዚአብሔር ጣልኩት ብላለሁ ለምን ባይዘው ሰው ኤኒዌይ ንገሪ ቀደም አልጨረስም ስንት ላይክ ነው ይሄ ቪዲዮ የምትመለሽው ላንቺ ነው ገብቶሻል ፍቅርሽ እንዲያሳየውሽ 300 ላይክ ሊያረጉ ይችላሉ ትመለሻለሽ ወይ ነው እመለሳለሁ ካረጉማ እመለሳለሁ እግዚአብሔር ከምሬ እኮ ነው ይፈልጉኛል ማለት ነው አራት ከምሬ በጣም እንትን ነው መስለው የድሮ ሰው አትመስል 300 ላይክ ብላለች ከዚህ በላይ ያሳዩአትና በጣም እንድትመለስልኝ ይፈልጋሉ ምክንያቱም በደል እዛ ላይ በዝነኝ ዩቲዩብ ላይ እንዴ በየ እንትን እላለሁ ቀልዳለሁ ኤኒዌይ እናፈጥራለን ተመልሻለሁ ከዚህ ቪዲዮ ጸዴ ቪዲዮ ለቅላችኋለሁ ትንሽ ኢነርጂ ሆነኛል አይ ቲንክ ይሄ ቪዲዮ ከዚህ በኋላ እሰራለሁ ምክንያቱም ሌላ ያሰብኩትም ነገር ስላለ ከመጀመራችሁ በፊት ላይክ ሰብስክራይብ አድርጉ ያለውን የአፈጣጠር ምናምን ቫይቡን እናሳያችኋለን ዛሬ ታላቁ ይፍጣር ነው ግራንድ ይፍጣር የት ሐላላ ምን ከአንዴ ግራንድ ይፍጣር ለምን ነው በጣም የድሮ ሰው አትመስልም ምንድነው የድሮ ሰው እኔ ምን ሰው ነው የምመስለው በጌታ ብቻ ሐላል ነው ያለ ነው ፍሬንድሺፕ ነው ያለ ነው ፍሬንድሺፕ ሐላል ኬተሪንግ የሚያዘጋጀው እና እዛ ላይ ተጠርተን ነው እኔ ያው አላፈጥርም ግን ያው በላለሁ ማናጀር ይኮልሽ ማለት ነው እኔ ይመቻችሁ ወተናል ሎክ እንዴት እንደምትሄዱ ወይ
ሌላ ሰው ባይዘው ማለት ነው። አንዴ አስተያየት ስላለው መስጠት ይሄ መንገድ ባይዘው ይሄ መንገድ እንደዚህ ከሚጠማዘዝ እንደዚህ አላዩትም። በዛ ጋር ቢሆን ፒስ ነው። አላዩትም። ሁሉም ቀጥታ መሄድ ይችላል። ኤስ ነገር ነው ወይ አውልቂው አውልቀሽ ስንት ብዙ እንደማትጓዢ ምንድነው እንዳልተማርሽ በባዶ እግር ሰው አሁን ሰው በጣም ብዙ ሰው የሚኖር ይመስልሻል? አዎ ፕሮሞሽን ሰርቻለሁ። እንግዲህ እናያቸዋለን። ሰንሳ እንደመጣው ስቴዲየም ነው የሚመስለው። በጣም ብዙ ሙስሊም አለው። በጣም ብዙ ሰው ያለው አቺ ምን እሺ ነው በጣም ብዙ ሰው ያለው ምን ባይ ነኝ እኔ አሁን ምን ባይ ነኝ ስገባ ላፈጥር ግን ብዙ ሰው አለ። ሰላም ነው እንዴናችሁ? እኔ ነው ያሉት እንዴት ያሺ ሶ እዛ ያለውን ቫይብ ምናምን በትንሹ አሳያችኋለሁ። ፒስ አውት። በጣም ጸዴ ቫይብ ነው። በእናትሽ የሚያምር አይመስልሽም? በጣም የሚያምረው አቺ አየሩ ለራሱ እግዚአብሔር በጣም ጸዴ ነው። አየሩ ብቻውን እና ኢትስ ፋውንቴን ምናምን ስላለ በጣም ጸዴ ነው የሚመስለው። ሰውም እዛ ጋር ምናምን አለ። ሎክ እዚህ አካባቢ እና አሪፍ ነው የሚመስለኝ። አይ ቲንክ እዚህ ነው የምንቀመጠው። አቺ ደስ ሲል እግዚአብሔር በጣም ደስ የሚል ስፓት ነው። አይ ቲንክ ደስ ይላል። የመጀመሪያዋ ውሃ ነው የምትጠጣው። ዩቲ ብዙ ጊዜ መጀመሪያ ውሃ ትጠጣለች። ውሃ ነው መጀመሪያ የሚጠጣው። ሶስቴ መጎነጫለን። ሶስቴ ስርዓት አለ። ሶስቴ መጎነጫ ስርዓት አለ። ሶስቴ መሆን ሶስቴ አሁን አራት ይለኛል። ሱና ጀምራለች ጀለስ። እኔ እንግዲህ ችግሩ መስላሽ አትበደሉ እንደዚህ ይሄን ነገር ነው። እኔ ግን ባለፈው በልቻለሁ። ምንድነው የበላው? መኮሮኒ አለ፣ ምስር አለ፣ ሽሮ አለ፣ ተምር ደግሞ አለ። ዋናው የምፈልገው እኔ ተምር ካገኝ አለቀ። በጣም ደስ የሚል ተምር ልበላ ነው። ሎክ ተምሩ በጣም ቆንጆ ተምር ነው። አፍጥር ያለው ነው እያፈጠርኩ ስለሆነ ተምር በጣም ነው የምወደው። እቺ ከረመዳን በጣም ደስ የሚል ስታርት ነው። በጣም ደስ የሚል በቃ ሙሉ ነገሩ አለ የሆነ ነገር በጣም ይሆናል። ኢንስፓየር ያደርጋል። በጣም አደቤን የሚይዝበት ስራቴን የሚይዝበት በጣም ከአላህ ጋር የምገናኝበት ወር ነው። በጣም ነው ከምግብ ምን ደስ ይላል? ከረመዳን ሽሮ በርጎ ወይ ይሄን ቪዲዮ ስንሰራ ባይዘው ማለት እግዚአብሔር ነው። ሽሮ በርጎ ልጋብዛት አስቤ ነበር። በጣም ፌቨሪት ነው። በጣም አሁን ሰው የችግር ምግብ ነው የድልቆት ነው እሷ ጋር እና ሽሮ በርጎ በጣም ደስ ይላል። እኔ የምወደው ደግሞ ተምር ነው። በቃ ተምር በጣም ነው የምወደው። ረመዳን በመጣ ቁጥር ምንድነው ተመራቂ ተማሪያን እዛ ጋር ሲመጡ ላሳያችሁ ተመራቂ ተማሪዎች መሰለኝ። አሁን ከዚህ በኋላ አይ ይሰገዳል። በዘመድ ተመርካታ ባለች በኋላ ከተረጋጋች በኋላ ሰግዳለሁ። ምግብ ላይ አይደለችም። እዛ ጋር እንደምታዩት ያለ ብዙ ብዙ ይወዛል። ግን እሱ አሁን ባለፈው የበላችሁ ነው ጥብስ ብቻ ነው የበላችሁ። ጥብስ ብቻ የበላችሁ ማለት ነው። እና ሌላውን ምናምን አብረን ያለን ይመቻችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ። ይሄ ብዙ ኢነርጂ ነው የሚሆነው ለኔ። ከምር ነው የምላችሁ። አግሬሲቭሊ ከገባው በጣም ጸዴ ኮንተንት እንደምሰራ ኳሊቲ በጣም ማተር ስለማድረግ ነው እንጂ ዝም ብሎ መቀረጽ ኢዚ ለኔ ብቻ ታማኝ መሆን ስለምፈልግ ነው። ፎሎ ሰብስክራይብ ለሚያደርጉ ሰዎች አዩ የመጀመሪያ አንሱ
ወይኔ እንዴት ደስ ይላል። ተጀምሯል አለ። አዎ ተጀምሯል። ዛሬ ድግሳችሁ በጣም ያበደ ነው። ጾመኛ መሆን ችግር ነው። አሁን እንደዚህ አይነት ነገር ጾመኛ ስትሆን ችግር ነው። እኔ ጥብስ ብቻ ነው የምፈልገው። ጥብስ ደርሷል። ወጣ በማቃለ አይ ችግር ሉክ እንትኑ ቫይቡ ይሄ ሁሉ ምግብ ነው። እኔ ደስ የሚለው ፓርት ይሄ ነው በጣም። እኔ ፋውንቴኑ ጋር ስለሆንኩ ነው መሰለኝ በጣም ደስ አለኝ። እግዚአብሔር ሉክ ቫይቡ ደግሞ ከጀርባ እንደዚህ ነው ማለት ደስ ይላል። አይ ሆፕ እኔ የጾመኛ ላንሳ መሰለኝ። ይሄ ጾም ነው። ስለዚህ የጾም ይሄና ይሄ ምንድን ነው? ሽሮ ያበደ በቃ እንግዲህ ይሄ ነው የምበላው እኔ ሌላ ሶስት ነገር በቃ ጸዴ ከዚህ ሁሉ ነገር እሰውት እዚህ ሁሉ ነገር እኔ ሶስት ነገር ነው። ሽሮ አለ። አረ ይበቃኛል። ዋናው ምስር ነው። ምስር ካለ ቫይቡን ግን ፋይናሊ እኔ ደርሼ ቁጭ ብያለሁ። ስለዚህ እኔ የምበላው ይሄንን ነው። ይሄንን ሙከረን ያለ እዚህ ጋር ምስር ምናምን ያለ በቃ ይሄን እበላለሁ ነው። እስካሁን እነ ዩቲ አልመጡም ማለት ነው። በጣም ብዙ ነው መሰል የሚያነሱት። አይ ቲንክ በኃይለኛው ነው የሚያነሱት። አረ ጀማው ግን ያነሳው የለ እንደ እግዚአብሔር እዚህ ጋር የሚሰግዱ ሰዎች አሉ እና ደስ ሲል ምናምን እንትን ብለዋልና እየመጡ ነው ምናምን ብቻ ይሄን እበላለሁ። ጸዴ ነው የኔ ደራሽ። አሁን በጣም እኔ የሚጠባበስ ነገር እወዳለሁ፣ ግን ተምር ስለበላው በቃኝ። ተምር በጣም ነው የሚዘጋው። አንቺ መኮረኒ ለምዳሽ አልገኝበኝም። እኔ ግን ቂጣ በጣም ወድ ነበር፣ ግን ቂጣ ሳሊዝ መጣ። የጾም ይሆናል ብዬ ፈርቼ ነው ቂጣው ማለት ነው። በቃ የተባረከ ይሁንላችሁ። እንብላ። ይሄ አንድ ብቻ ነው ከዛ ሁሉ ቁርጥ አንድ ጥብስ ብቻ። እግዚአብሔር ነው። ኧረ ትንሽ ነው እግዚአብሔር። ጀማው ግን በጣም ያነሳል። ኧረ ቆልሎ ነው የሚወጣው። በቃ እንብላ አባቴ። ሎክ ፈርስቲን ፈርስት አውት። እቺን ካስታውሽ እግዚአብሔር ጎበዝ ነሽ። ፈርስቲን ፈርስት አውት ፈርስቲን ፈርስት አውት ላስቲን ላስት አውት። አረ በእግዚአብሔር ይሄን ትምህርት ስላልተማረች ያው እኔ ነበርኩ የምሰራላት። ይገርማችኋል እዛ ሆኜ። አሁን እቺ እንብላሽ። ላስ ጎ ምስር በመኮረኒ። ምን የሚያስጠላ ነገር አለ? ዝናብ ዘነበ ማርያም። ይኸው ጠብ እያለ ትንሽ የሚደብረው እሱ ነው፣ ግን እስካሁን አላለቀም ኢቨንቱ ምናምን። ሉክ አይ የሚጎዳ ይመስለኛል። ባይዘንብ አይደለ ተሳቃላት ላዘጋጇ ተሳቀቀች። ታውቂያለሽ? ተጨነቀች። መብላት አናቁ። እግዚአብሔር አክቹሊ ትንሽ ነገር የሚያጨንቃል ልጅ ናት። ቢዘንብባት ይሄ ሁሉ ሰው በጣም ቢዘንብ ይበላሽባታል ፕሮግራሟና በመቋጠር ላይ ነንና አዶ ነው እንዴት እንደምታረግ እና ከዛ ያለውን ቫይብ ደግሞ ላሳያችሁ። ኦሬዲ ነው ይኸው ጸጥ አደረኩት። በዘው ይኸው ጸጥ አድርጌዋለሁ። ከዛ ያለውን ቫይብ ይኸው ላሳያችሁ። ይኸው አያምርም? በማርያም ይኸው ደይ ብራዘር። እና ዝናብ እየዘነበ ነው። እንዴት እንደምናደርግ አላውቅም፣ ብቻ ዝናብ እየዘነበ ነው። እኔ በጣም ወደው ነገር መጣ። ጭስ በጣም ወዳለሁ። ሎክ አይ ቫይብ ጭሳችን መጣ። እንደ አውሊያ ተወዳለለ ልበል። ጭስ አውሊያ ማለት እንዳለበት አይ አላውቅም። ያወራችሁ ለማንኛውም ይኸው ጭሳችን መጣ። ዋናው እሱ አይደል? ዋናው ወሎ አይደል? ወይ
ወደ እኔ አይመጣም ችግሩ፣ ወደ እኔ አይመጣም ማርያም። ወደ እኛ እንዴት ነው የሚመጣው? ወደ እኛ እንዴት ነው የሚመጣው? አይመጣም፣ አይመጣም ወደ እኛ። እሺ ኧረ ተው ተው ተው። ይሄን አውቀዋለሁ። ቡናችን ጠጥተናል ጨርሰን። ጨንቋት ነበር እግዚአብሔር አስባቸው። ይሄ ሁሉ ሰው ማለት ነው በስራ ምክንያት ይበላሽባል ነበር። ብቻ ቆንጆ ቆይታ ነበረ። ዝናብ ሳይዘንብብን ምናምን ሳይዘንብ ነው ብቻ አሪፍ ቀን ነበር። መቻችሁ። እዛ ደግሞ ኢንትሮ አለቀ በቃ። ሰብስክራይብ አድርጉ።